እቺን ለቴዲ አፍሮ ቴዎድሮስ ካሳሁን ላኩለት። ታስሮ እንደተፈታ ነው 2002 ኦር 3 ላይ ነው። ያኔ እኔ ፕሪፓራቶሪ ተማሪ ነበርኩ ማለት ነው። በጣም ነው የምወደው ቴዲ በጣም እና ታስሮ እንደተፈታ የመጀመሪያ ኮንሰርቱን የሚያቀርበው የት ነው? ጊዮን። ያኔ 250 ብር ነበር መደበኛ መግቢያው። ከዛ ሁለት ሰዎች አንድ ከቤተሰብ አንድ ከሌላ ራቅ ያለ ሰው እናስገባለን ትኬት እንቆርጥላለን ብለው ቃል ገብተውኛል ማለት ነው። ጊዜው ደረሰ። ኮንሰርቱ መቼ ነው? የገና ዕለት። ባይ ባይ ሁለቱም ቀጥዩ ማለት ነው። እና ቴዲን ያኔ ሳያረጅ ነበር ማየት የምፈልገው የለም በወጣትነቱ። ከዛ ሄድኩ በቃ ኪሶስት የሆነ ብር ነበረ ስለ ርዝራዥ ታክሲ ትራንስፖርት የሚሆን ማለት ነው። ሄድኩ የት? ጊዮን። ከዛ በፊት አውቀው ነበረ በሆኑ አጋጣሚዎች እና ሪቬራ መዋኛ ገንዳ የለም እዛ ሂጄ ቁጭ አልኩ ማለት ነው። እስኪ መች ጠብቄ ልገባ እኮ ነው። ተመልከት የልጅነት አስተሳሰብ። ቁጭ አልኩ። ከዛስ እንደኔ አይነት ሌላ ተጨማሪ 3 ሰዎች አልመጡም። ስንት ሆንን? 4። ምን አይነት ገንዘብ የለንም፣ ቴዲ እንወደዋለን፣ ግን ልናየው የምንፈልግ ሰዎች ማለት ነው። ከአራታችን ደግሞ እኔ ነበርኩ ጩጬ ማለት ነው፣ ልጅ ነገር። ከዛ በኋላ እየመሸ መጣ። የነበርነው እንደነገርኳችሁ ሪቬራ መዋኛ ገንዳ ላይ ነው። ከዛ ውጡ ተባለ። ፌዴራሎች መጡ ምናምን። በቃ ዘንም